የሚያፍናቸው ሰዎች ወዲያውኑ ለመተንፈስ ይችላሉ ማለት ነው። ስለዚህ ለብዙ ሰው ቀልድ የሚመስል ግን በጣም ትልቅ መድኃኒት ነው። የግሪን ኬር ቤተሰቦች እንግዲህ ዛሬ ደግሞ እንደገና ይዤላችሁ የመጣሁት በሸንኮራ እንዴት አድርጋችሁ አስምን እንደምታክሙ ነው። ባለፈው በማሸት ወይም ደግሞ በሕክምናው እንዴት እንደሆነ አሳይቻችኋለሁ። ዛሬ ደግሞ እንግዲህ አስም በተለይ እዚህ ላይ ላፈናችሁ ሰዎች፣ ለዘጋችሁ ሰዎች እንዴት አድርጋችሁ ሸንኮራን ለአስም ትጠቀሙበታላችሁ የሚለውን ማሳያችሁ። እንግዲህ ሸንኮራን ለአስም ሲያፍነን የምንጠቀምበት ሁለተኛው መታሸት ወይ ደግሞ መድኃኒቱን ማግኘት በማንችልበት ጊዜ እንግዲህ ሸንኮራ ካገኘን ያንን ሸንኮራ ምንድን ነው የምናደርገው? እንዲህ እንዳለ እሳት ላይ እንጠብሰዋለን። ከፈለግን ልጠን እንጠብሰዋለን። በሁለቱም አይነት አሳያችኋለሁ ጎን ለጎን፣ አንደኛው ልጠን አንደኛውን ሳንልጥ። ከዛም በኋላ ከላጥነው በኋላ ወይ ደግሞ ሳንልጥ ከጠበስ ነው በደንብ ስንጠብሰው ምንድን ነው የሚሆነው? ውስጥ ያለው ውሃው በደንብ አድርጎ ይሞቃል። ሲሞቅ ምንድን ነው የሚሆነው? እዚህ ላይ የሚያፍነንን አክታ ይዞልን ነው የሚወርደው። ስለዚህ የሚያፍናቸው ሰዎች ወዲያውኑ ለመተንፈስ ይችላሉ ማለት ነው። ስለዚህ ለብዙ ሰው ቀልድ የሚመስል ግን በጣም ትልቅ መድኃኒት ነው። ይሄንን መድኃኒት ከዚህ በፊት ለጨጓራ ሳይቻቸዋለሁ። አሁን ደግሞ ለአስም እንዴት አድርጋችሁ እንደምትጠቀሙበት ነው እየጠበስኩኝ የማሳያችሁ። ይህንን እንግዲህ በደንብ አድርጋችሁ ተከታተሉት፣ በደንብ ተጠቀሙበት። ከፈለጋችሁ ፍም ላይ፣ ግማሻችሁ ደግሞ ስቶቭ ላይ እንደዚህ አድርጋችሁ ጋዝ ነገር ስለሌለው ሁለቱም ችግር አያመጣም እና አንዳንድ ሰው ልጦ የሚጠብሳለ፣ አንዳንድ ሰው ደግሞ ከነዚህ የሚጠብሳለ ከነከቨሩ። ስለዚህ ምንድነው የምናደርገው? ይህንን እያገላበጥን ቀስ ቀስ እያለን እያገላበጥን ካበሰልን በኋላ ልክ ሲያልቅ እንግዲህ እሳቱ እንትኑ ውሃው ቸፍ ይላል። የዛኔ ያንን ልጦ በጣም በማያቃጥል ደረጃ ሰውየው ወደ ሆዱ ሲጋ ወይ ደግሞ አፉ ላይ ሳያቃጥለው በሚሆን ሁኔታ ይሄን እንግዲህ እየቆራረጠ እየከታተፉ የሚበሉት ከሆነ እዚህ ደረታቸው ላይ የሚኖረው የአስም የሙከስ መጠን እየተጠረገ ይወርድና በቀላሉ መተንፈስ ይችላሉ። በቀላሉ ጥሩ ውጤት ማግኘት ይችላሉ ማለት ነው። ስለዚህ እንግዲህ አሁን እንደምታዩት እዚች ጋር ይሄ የምታዩት ቸፍ ቸፍ የሚለው አሁን ይሄ በቃ ሸንኮራው ለመበላት ደርሷል ማለት ነው። ስለዚህ ይሄንን አንስታችሁ ቆራርጣችሁ በረድ እስኪልላችሁ ትንሽ ጠብቃችሁ አፋችሁ ላይ እንደሚችለው አድርጋችሁ ይሄንን መብላት ነው። ስለዚህ በጣምም ሳይቀዘቅዝ በጣምም ሳይሞቅ በትኩስነቱ። ስለዚህ ደረት ላይ ያለውን ሙከስ ወይም ደግሞ አክታ ጠራርጎ ማስወገድ ይችላል። ፎሎ ማድረጋችሁን አትርሱ። አንዳንድ አስተያየት ካላችሁ እንቀበላለን። ጥያቄም ካላችሁ የቻልነውን ያክል ለመመለስ እንሞክራለን። እንግዲህ የግሪን ኬር ቤተሰቦች እስካሁን አብራችሁን ስለቆያችሁ እናመሰግናለን።